ቆሎ ተቆላ ካልን ወጥ ምን ሆነ እንላለን? ዝም ብለን ያንጠለጠልኩ አለችኝ እንዴ ለማንጠልጠሉ ከኔ አህየው አይሻልም እንዴ? ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉ። እንጀራ በልቼ ከዛ ይሄ በነጋው ለታ ነው ፊቴ ምን እንደሚመስል ተመልከቱ። አይኔ ያብጧል። ዛሬ ጧት የተነሳሁት ሽንት ቤት ለመጠቀም ማለት ነው። ሌሊት ነው የተነሳሁት ሆዴን አሞኝ ማለት ነው። ቀን በቀን እንጀራ ስትበሉ ህይወታችሁ እንደዚህ ነው። ግን ማርያምን ነው የምላችሁ ምንም ጥሩ አይደለም። እስቲ ኑሪበት ተኛታ አስታውሺ ምስክር ተወዶ ምን ነው በዛ ይደመጥ ምላሺ እንጠባት ነኝ ላሳት መድፍ ፊት ኔቨር ማይንድ ዶር ዊንዶ ፊት ፍቅር ግጠኛ ነኝ። ይሄን ዘፍነሽ አንቺ ደግሞ ነገ ስላሴ ቀበሩ ልት ይሆናል። I am tripping, I'm sliding, I'm right to the back like fuck. I love you. Now you set my soul on fire. It is not just a little spark. It is a flame. A big roaring flame. Anta ማየውል ነፂ በእናትህ ትንሽ ቆይ ልትሄድ እንዳለ ተከፍሎሽ የምትሰሪ እኮ አንቺ መሰልሽኝ። ምንም በደንብ እናወራለን በሰፊው ደህና ፕሮግራም ላይ ነው ጋብዝሻል። በጣም ነው የምንወደው እውነት ሌላ አማራጭ የላችሁም። ጆሲ ሱስ ከመጀመሩ በፊት ይላል ዛሬ መጀመሪያ ጆሲ እንዛውስ ነው ከመጀመሩ በፊት ነው ወይስ እንደውም እኮ ሲጋ ቀጫጫ ነው የሱስ ክትፎ እኮ እዚህ ወዳራተኛው ጃው ናይስ ጃው በጣም ይገርማል። ልትባክበት ነው ወይስ ታክቲክ አለው? አመጣሁትና ከእንትን ውስጥ ከውቅያኖስ ውስጥ አምጥቼ ስታራግፈው ጫው ይሆናል ማለት ነው። እንቁላል ፍራፍሬ ነው አትክልት ነው? እንቁላል ፍራፍሬ ነው ወይስ አትክልት? እንቁላል ፍራፍሬ ነው አትክልት ነው? እንቁላል አትክልት በማለዳው ጀንበር በማለዳው ይከተላት ጀመር ልቤ እንግዲህ ቆሻሻ ልጅ አይቷል። እንደዚህ አይነት ማን ነው እንደዚህ ድራማ እንዲሰራ የሚያደርጉት? እናት ተበደ የቀንጠራም ልጅ አይታችኋል እንጂ እናሽ ተበደ ችግም የገማች ወይ ደና ቂጥ የላት ወይ ደና ፊት የላት ችቀንጠራም Somebody's watching me is my anxiety Tascasimba ቃኛለ በመቤቴ አረ ይበቃኛል ለበቃኛ እንጂ አረ በቃኝ እናንተ አይበላውና ልጆችሽ ኦክሲጅን ሲያጨሱ ብታገኛቸው ምን ትያለሽ? በጣም ከባድ ነው። በተቻለ መጠን መክራቸዋለሁ እንዲመለሱ አረጋቸዋለሁ። ያው ከአቅምሽ በላይ በሚሆን በሰዓት ወደ ጸበል ይዘሽ መሄድ ነው። ከእንደዚህ ከአጉል ስልስ ማለት ነው። በጣም ከባድ ነው።
Shalom Harlow. I'm a model, a muse. ቆሎ ተቆላ ካልን ወጥ ምን ሆነ እንላለን? ታቦካ ስማ ወንድሜ ስጃራ ትጠጣለህ? ትጠጣለህ? ታቦካ እንቁላል ፍራፍሬ ነው ወይስ ጥራጥሬ? ከምንድን ነው የሚመደበው? ከእጽዋት። ዝንቦች ስንት እግር አሏቸው? 290። ጌታችን መድኃኒታችን ኢየሱስ ክርስቶስን በልጅነቱ ለመግደል ሲያሳድደው የነበረው ንጉስ ማን ነበር ስሙ? ዝሆን የሚተነፍሰው በምኑ ነው? በጆሮ። በፀሐይ ስርዓት ውስጥ ትልቁ ፕላኔት የትኛው ፕላኔት ነው? ቻይና። ጆኒ ጆን ዳንኤል እባላለሁ። እሺ። ድምፃዊ ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ድምፃዊ ሌባ ሌሊት ቤት ገብቶ ለማባረር ፈርቼ ተከናንቤ ተኝቼ አውቃለሁ። እንዴ ምን ነው? እኔ በደንብ እንኳን ገብቶ አይደለም ተነያሉ ሰይፍዬ ሌባ ገባ ክፍለ ሀገር ከባለቤቴ ጋር የደም ዘመድ ጋር እና ሰዎቹ የሉ ሌባ ገባ ልጅ እያየሁኝ አይኔን ገለጬ ህል ጀመር። አልሰማውም ለማለት ከድንጋጤ ነው። ፈርቻለሁ። ኧረ ሌባ ገብቷል። እዛ እንደውም በረት ውስጥ አህያ ምናምን አለ ወይ ጅብ ይሆናል። ተነሱ ጣለች። አልወጣም ዝም ብለን ያንጠለጠልኩ አለችኝ። እንዴ ለማንጠልጠሉ ከኔ አህያው አይሻልም እንዴ?